የዕለቱ ትልቁ ዜና ዛሬ መገናኛ ብዙሃን ብልጽግና ብቻ የማይዘግበው ነው። የብልጽግና ሚዲያዎች ብቻ የማይዘግቡት አሰብ ግንባር ብልጽግና ትልቅ እንትን እየቆፈረ ነው፣ ምሽግ እየቆፈረ ነው። ይሄ በግለሰብ በሰው ኃይል አይደለም። ኤክስካቫተር ዶዘሮችን አሰማርቶ አውትሶርስ አድርጎት ነው። አውትሶርስ አድርጎ የመከላከያ ኮንስትራክሽን የተሳተፉበት በርካታ ብዙ ኪሎ ሜትሮችን የያዘ አይምን የሚሸፍን ምሽግ እየቆፈረ ነው። አፋር ካሉ ወይ መከላከያ ካሉ ታማኝ ምንጮች ጠይቋቸውና ይነግሯቸዋል። ያረጋገጥነው ጉዳይ ነው። ትላንትም ዛሬም ከባድ ቁፋሮ ላይ ነው እና ይሄ የኢትዮጵያ ጦር ረጅም ኪሎ ሜትሮች እየቆፈረ ያለበት ምናልባትም የጠቅላይ ሚኒስትሩ የሰሞኑ ንግግር ተከትሎ ሁለት ነገር አለ እዚህ ላይ ሁለት ሰናሪዮ አለ። አንደኛ ይሄን በቀላሉ ኢትዮጵያን ማነቅ ከፈለገ ኤርትራ መንግስት እዛው ኪሎ ሜትር ላይ ሚል ይዛ ነው ያለው። ጅቡቲና ኤርትራ በአሰብ በኩል ቅርብ ነው እዛው እና መቁረጥ ከፈለገ ይቆርጧል ባንዴ። ይሄን ሌላ ደግሞ ያው ለጦርነት እየተዘጋጀ ነው ማለት ነው። ከባድ ጦርነት ውስጥ እየገባው ኦልሬዲ ኦብቪየስሊ ፓርላማ ላይ የተናገረው መሬት ላይ ለመተግበር የቀናት ወይ የሳምንታት ጉዳይ ሆኗል ማለት ነው። ይሄን በኤርትራ በኩል ምንም ስሜት የሚሰጥ አይደለም። ኤታማዦር ሹሙም ውጭ ሀገር ነው፣ ፕሬዚደንቱ ውጭ ሀገር ነው። ምንም አዲስ ነገር የለም በኤርትራ በኩል። በኢትዮጵያ በኩል ግን ያው የፕሬዚደንቱ ወደ አውሮፓ ሄዱ ምናምን ሲባል ስኬጁልድ መሆኑ ሰማ ነው። እኔ ትላንት እንዲሁ ከፓርላማ የጠቅላይ ሚኒስትሩ ንግግር ጋር ተከትሎ አዲስ ዴቨሎፕመንት መጣና የሆነ ነገር አንድ ነገር ለመስራት ሄዱ ይሆናል ብዬ ሳስብ ሌላ ኦልሬዲ ስኬጁል ነው። የኤርትራ ሚዲያዎችም እየዘገቡት ነበር። ስኬጁል ቀጥሮ የተያዘ ትልቅ እንትን ምረቃ ላይ እንደሚገኙ እየተነገረ ያለው 5 ቀን መሆኑን ግን ብዙ ጉዳዮች የሚዳስስ ጉብኝት እንደሚሆን ግን አያጠራጥርም። የአሰብ ግንባር የሚሌ መስመር ትልቅ ስጋት እንዳለበት ፌደራል መንግስት እየተነገረ ነው። ሚሌ ቅርብ ነው። የትግራይ ሰራዊት እንኳን ከመቀለ ተነስቶ ምን ያህል ኪሎ ሜትሮች እንደሄደ እናውቀዋለን። እዛው ድንበር ላይ በር ላይ ድረስ እና እዛ ግን አፍንጫቸው ስር ነው ያለው። አፍንጫቸው ስር ላይ ነው ያለው። ማድረግ ከፈለጉ ማድረግ እንደሚችሉ ምሽግ ቆፈርክ አልቆፈርክ በዛ ፕላናችን ይሄ ነው ካሉ ብዙም አዳጋች አይሆንም። ለማንኛውም ዋናው እንትኑ ኤክስካቫተሮችን የመከላከያ ኮንስትራክሽኖችን ግል አውትሶርስ ተደርጎ ሰፊ እና በጣም ረጅም የሚባል ኮንክሪት ምሽግ ቁፋሮ ላይ መጠመዱ የኢትዮጵያ መከላከያ ሰራዊት መረጃ አለ። ይሄን እንዳልኳችሁ በኤርትራ በኩል መረጃ ያወጣው ከዛ መረጃ ያው ብልጽግናዎችም እያወጡ አይደለም። በኤርትራ በኩል ምን ዝግጅት አለ የሚለው መረጃ አያወጡም። በኤርትራ በኩል ያው መረጃ ቀላል አይደለም መረጃ ማግኘት። በኢትዮጵያ በኩልም በደህንነት አለኝ መረጃ አለኝ ምናምን ብሎ በአክቲቪስቶቹ በፋርሴ ብላዎቹ ጭምር እያወጣ አይደለም ምን አይነት ዝግጅት አለ በማለት በኩል የሚለው። ይሄን አንድ ጉዳይ እንዝጋውና የምግባዊ ንግግር ጀነራል ምግበይ ኃይሌ ውሳኔያችን ሙሉ በሙሉ እንተገብረዋለን። ባለፉት የወሰናቸው ውሳኔዎች በከፊል ወስነናቸዋል። አንዳንዶቹ በተለያየ ምክንያት የዘገዩ ያልወሰናቸው ጉዳዮች አሉ። ከኮር በላይና ኮርና ከኮር በላይ የሚባለውን ትርክት እዛ ላይ ተጠምዳችኋላችሁት። እንደዛ የሚባል ቋንቋ ያለ ይሄ የወሰነው በሁሉም እርከኖች ከላይ እስከ ታች ያለው ሰራዊት በሙሉ የወሰነው ውሳኔ ነው። ዛሬ አናውንስ የምናደርግላችሁ ብሎ የትግራይ ህዝብን አንክድም፣ ከትግራይ ህዝብ ጎን እንቆማለን፣ የትግራይ ጊዜያዊ አስተዳደር ያሉት ችግሮች በየደረጃው እየፈታ ይገኛል፣ በሁሉም የሰራዊት እርከኖች ሙሉ ውሳኔ ወስነናል ይላል። ጠበቅ ያለ ነገሮች አሉ እዚህ ላይ። አይ ቲንክ ትላንትና ዛሬ ከዚህ በላይ ትልቅ ዜና የለም በኢትዮጵያ የሰማሁት እንደዛ ነው። ከምቲ ናይ ቅድሚ ሕዚ ኣብ ዝተፈላለየ ግዜ ወሲና ዝተግበርናዮም ኣለው መሊእና ዘይተግበርናዮም ኣለው ምስ ውጫዊ ፀገማትና እዩ ዝኸይድ ፀገም እዚ ፈትሒና ክንትግብሮ ኢና ትግራይን ህዝቢ ትግራይን ዘይንጠልም ምዃንና ኢና ወሲና ዘይንጠልም ምዃንና ከዓ ክነረጋግፅ ኢና እዚኣ ኤርዛ መድረክ እዚኣ ሓንቲ ክዛረባ ዝደሊ ክንትግብሮ ኢና ህዝቢ ትግራይ ኣብ ጎና ከም ዘለና ንፈልጥ ኢና ግዚያዊ መንግስትና ዘለው ፀገም እንዳማዕራርየ ጎና ከም ዘሎ ንፈልጥ ኢና ናይ ሰራዊት ኣመራርሓ በብደረጅኡ በዚ ጉዳይ እዚዩ ብጣዕሚ ግልፂ ኢና መላእ ሰራዊትና ከዓ ተማይጡ እዩ ኣንቱም ካብ ኮር ንላዓል እንዳበልኩም ብዘይኮነት ሰራዊት ክትከፋፍሉ ትፀዓርኩም ከዓ እዚኣ እውን መልእኽቲ እያ እዛ ናይ ሎሚ ውሳነ